ሊበታተነም የነበረ ከባ አባቴ አሁን እችስማኝ በተለይ በቃ መንግስት ሆነ በተዋህዶ የሚገባ በእምነት የሚገባ መንግስት ራቁት አውጥተህ አብዶ ይሙት ጋህ ይበል ወጥሰናንቃል የምርክም ነው በቃ ደግሞ ለልጆቹ ረግባቸዋለሁ ምክንያቱም አንድ መሪ የሌሎች ልጅ እየሞቱ ዝም ሚል ከሆነ ልጅ የሚገድሉ ሆነ ልጆች ይጨርሱ መዲና አለም አባቴ ይሄምለው ያለው ጥሩ አይደለም ግን የሌላ ህፃን እየሞተ የሌላ ህፃን የሚገድል ዶክተር አብይ እከክ የዶክተር አብይ ልጆች ለፍሬ አታድርሳቸው በካንሰር ቁርጥርጥርጥርጥርጥርጥርጥርጥ አርጋሙታቸው ጋጋቸው ምክንያቱም የሱ ልጆች ሲሞቱ የሌላ ልጆች ሲሞቱ የሚሰማው ስሜት ይሰማዋል ይሄ እከክ ይሄ ግን በቃ ቁርጥርጥርጥርጥ ከነ ልጆች አጥፋ አሜን መዲና አና አጥፈልት ኤርትራ ሀገርና ባረኸልና ጽቦትን ጽፍትን ሀገር ይካና ለኻሞ ሰላም አውርደልና ዛቂ ያብላህ አቦይ مستقر عن فقر حجن باسنا بنقد اعطنا يقرنا